እስቲ ዛሬ አንድ ቆንጆ መዝሙር እናያለን። ይሄ መዝሙር በተለያየ መልኩ ይጠቀሙታል። በተለያየ መልኩ ያው መዝሙረ ዳዊት ብዙ ጊዜ እንደምናወራው ሁሉም መዝሙሮች አንዳንዶቹ ሁለት፣ አንዳንዶቹ ሶስት፣ አንዳንዶቹ አምስት፣ አንዳንዶቹ ሰባት ገቢር አላቸው፣ ጥቅም አላቸው ማለት ነው። ስትጸልዩ መዝሙሩን በተለያየ መልኩ ስትጸልዩት፣ ለምሳሌ ለስኬት ስትጸልዩት ለስኬት፣ ኦብስታክል ሲያጋጥማችሁ እንደዚህ እንደዚህ እያለ ብዙዎቹ መዝሙሮች ከሁለት እስከ ሰባት የሚደርስ ጥቅም አላቸው። ከሁለት እስከ ሰባት። ስለዚህ መዝሙረ ዳዊትን ስንጸልይ ያው በተደጋጋሚ እንደምናገረው ዝም ብሎ ለማንበብ ሳይሆን በምክንያታችሁ፣ በችግሮቻችሁ ላይ፣ በስኬቶቻችሁ ላይ ፎከስ አድርጋችሁ እንድትሰሩበት ስለምናሳስብ ነው። ይህንን ያው መደጋገሙ ስለማያስፈልግ ነው። እና እያንዳንዱ መዝሙር በዚህ በኩል የሚያገለግለን ከሆነ እየለቀኩላችሁ ያሉትን ቪዲዮዎች እናንተን በማየት በምን ጊዜ ምን መጠቀም እንዳለባችሁ፣ በየትኛው ሰዓት የትኛው መዝሙር መጠቀም እንዳለባችሁ አእምሯችሁ ውስጥም ታስቀራላችሁ፣ ማስታወሻችሁም ላይ ትይዛላችሁ። በተለይ ጥቅማቸውን የመዝሙረ ዳዊት ይሄኛው ክፍል ለዚህ ጉዳይ ይጠቅማል የሚለውን ነገር ማወቁ ከምንም በላይ ይጠቅማል። ብዙ ጊዜ ደግሞ ስካመሮች እያስቸገሩ ስለሆነ አንድ የመዝሙረ ዳዊት ክፍል ለዚህ ጉዳይ ያገለግላል ተብሎ ሲነገራችሁ በተደጋጋሚ እንደምንናገረው መዝሙሩን አንብቡትና ከተባለው ሀሳብ ጋር የሚያስማማ ነገር አለ ወይ የሚለውን ማየቱ እጅግ በጣም ወሳኝ ነው። ምክንያቱም አሁን የመዝሙረ ዳዊት ገቢር የማይናገር የለም። እርግጥ መዝሙረ ዳዊቶች አንዳንዶቹ ከተለያየ መዝሙር ጋር ሲቀላቀሉ የሚሰጡት ጥቅም አለ። ለምሳሌ አንዳንዶቹ ከባድ እንትኖችን ጸሎቶችን ካደረጋችሁ በኋላ መዝሙረ ዳዊቱ እንደ ማጣቀሻ ይገባል፣ ወይም ደግሞ እንደ ማንገሻ ይገባል። ማንገስ ማለት የጸለያችሁት ጸሎት በጣም ኃይል እንዲኖረው ለማድረግ ይገባል። እስቲ አሁን አንድ መዝሙር እናንብብ። ይህ መዝሙር በጣም የሚገራርም ጥቅም አለው። ጥቅሞቹን በስተመጨረሻ እዘረዝርላችኋለሁ። የተለያየ ጥቅም አለው። አሁን ለምሳሌ እኔ እያነበብኩላችሁ ያለሁት ከአንድ የመዝሙረ ዳዊት ገቢሮች ላይ በብዛት ከተዘረዘረው ላይ ነው። ከዛ ሌላ ተጨማሪ ገቢሮቹን ደግሞ እጨምርላችኋለሁ። እንዲህ ይላል መዝሙር ምዕራፍ 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ሕመሙን በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል። ይሄ የዳዊት የራሱ መዝሙር ነው። የራሱ መዝሙር ነው እና እዚህ ውስጥ በጣም አስገራሚ ቃላቶች ታነባላችሁ። አያችሁ አይደለም? እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል። በምን አይነት መስክ ላይ ነው የሚያሳድረኝ? በለመለመ መስክ ያሳድራል። በዕረፍት ውኃ ዘንድ ደግሞ ይመራል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በጽድቅ መንገድ በኋላ ከሚነግራችሁ ከገቢሩ ጋር አመሳስላችሁ እንድታዩት ስለፈለግኩ ነው። በሞት መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባ። ጽዋይም የተረፈ ነው። ቸርነትና ምሕረት እያለ ይቀጥላል። ዜርፎር ይህን የመዝሙረ ዳዊት ክፍል አባቶቻችን በሚገርም ሁኔታ ይጠቀሙታል። ለምሳሌ አንድ በእስር ላይ የወደቀ ሰው ይህን የመዝሙረ ዳዊት ክፍል ሌሊት 3 ጊዜ እንደነገርኳችሁ ጳውሎስና ሲላስ በእስር ቤት ሲዘምሩ ሰንሰለት ወለቀላቸው። በእስር ቤት ሲዘምሩ ሰንሰለት ወለቀላቸው። ከመዝሙረ ዳዊት ክፍሎች ውስጥ የታሰሩ ወይም እስረኞችን ወይም የታሰራችሁበትን ሰንሰለት፣ መታሰር ማለት እስር ቤት ብቻ ማለት አይደለም።
በአይነ ጥላ ውስጥ የምትማቀቁ ሰዎች፣ ለምሳሌ እስራት ነው ለእናንተ አይነ ጥላ እያላችሁ የምትማቀቁ ሰዎች፣ በእንደዚህ በግዞት ውስጥ ያስቀመጧችሁ እንዳትንቀሳቀሱ ያሰቧችሁ ክፉ ክፉ አለቆች፣ ክፉ ክፉ የቤት እመቤቶች፣ ክፉ ክፉ አስተዳዳሪዎች፣ ክፉ ክፉ እንደዚህ ባለስልጣኖች፣ በእንደዚህ አይነት እስራት ውስጥ ያላችሁ፣ መተንፈስ ያቃታችሁ፣ የተፍገመገማችሁ ይሄንን ሌሊት 3 ጊዜ ጠዋት 3 ጊዜ ብትጸልዩት ከእስር ያወጣችኋል ይላል። ሌሊት 3 ጊዜ፣ ሌሊት ሲባል ሁል ጊዜ ከ9 ሰዓት ጀምሮ ያለውን ሰዓት ይሁት፣ ጠዋት ሲነጋ ደግሞ 3 ጊዜ። ይሄ መልስ እስክታገኙ ድረስ ትጸልዩታላችሁ። በስርዓት ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በችግር ውስጥ ያላችሁ፣ ሀሳቦችና ችግሮቻችሁ መፍታት ያልቻላችሁ፣ ለማንም መናገር ያቃጣችሁ ከእግዚአብሔር ጋር ተነጋገሩ። ከእግዚአብሔር ጋር ተነጋገሩበት። ምን እያላችሁ? እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ኮንፊደንስን በሱ ላይ አድርግ። በሱ ላይ ተማመን፣ በሱ ላይ ተመካ። እናንተ ቀንበር የከበዳችሁ ወደ እኔ ኑ፣ እኔ ያሳርፋችኋለሁ። እኔ የዋህ ይላል ኢየሱስ ክርስቶስ። እኔ የዋህ ልቤም ትሑት ነው የሚለው። አሁን እናንተ ቀንበር የከበዳችሁ ሰዎች፣ እስራት ውስጥ ያላችሁ፣ የተፍገመገማችሁ፣ ለመውደቅ እየተጣራጣራችሁ ያላችሁ፣ ለማንም ችግሮቻችሁን የማትናገሩ ሰዎች ይህንን መዝሙር ማታ 3 ጊዜ፣ ሌሊት ጠዋት 3 ጊዜ፣ ማታ 3 ጊዜ ችግሮቻችሁን እያሰባችሁ፣ አይኑ ጥላዎቻችሁ፣ ኦብስታክሎቻችሁ፣ ስኬቶቻችሁ፣ የራቃችሁን ነገር እያሰባችሁ የሰራዊት ጌታ እግዚአብሔር ከዚህ ውስጥ እንዲያወጣችሁ እነዚህን ጸሎቶች በጸለያችሁ ሰዓት ሁልጊዜም በመዝሙር 16 አሳርጉት። አቤቱ ጸሎቴን ስማ፣ አቤቱ ጸሎቴን ስማ እያላችሁ በፊቱ ቅረቡ። ተለማመኑት፣ ለመኑት፣ ተለማመኑት፣ ለመኑት። መዝሙር 22 ውስጥ ያሉ ኃይለ ቃላቶች በጣም አስደናቂ ናቸው። በጣም አስደናቂ ናቸው። ገባችሁ አይደለም? አዎ በጣም አስደናቂ ናቸውና እግዚአብሔርን ትለምኑታላችሁ። ከስራታችሁ፣ ከዓይነ ጥላችሁ፣ ከተደገመባችሁ ድግምት፣ ከወደቃችሁበት መውደቅ፣ ከወደቃችሁበት የዝሙት መንፈስ፣ ከወደቃችሁበት፣ ከተጣላችሁበት፣ ከገባችሁበት መቀመቅ፣ ከወደቃችሁበት እስራት ለመፈታት ሌሊት 3 ጊዜ ጠዋት 3 ጊዜ እያደረጋችሁ በመዝሙር 16 77 ጊዜ 77 ጊዜ እያደረጋችሁ ከዛ ነገር እስክትወጡ ድረስ እንደምትወጡ ደግሞ የሚያሳጣኝ የለም ይላል የሰራዊት ጌታ እግዚአብሔር። መዝሙረ ዳዊት እንዲህ ብሎ ይጸልያል። እንደዛ እያደረጋችሁ ትጸልያላችሁ። በሁለተኛ ደረጃ ይሄ መዝሙር 22 ለምን ይጠቅማል? መዝሙር 22 በሁለተኛ ደረጃ ላይ በጣም 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 ወደምትሄዱበት፣ ወደ ስራ ስትወጡ፣ ወደ ተግባራችሁ ስትወጡ፣ ጉዳይ ለማስፈጸም ስትወጡ፣ ከሰው ጋር ለመነጋገር ስትወጡ፣ ፈተና ለመፈተን ስትወጡ፣ ስኬቶቻችሁን ከፊት ለፊታችሁ እያያችሁ የምትወጡት ወደ ጉዳያችሁ፣ ወደ የትኛውም ጉዳይ ስትወጡ መዝሙር 22ን 7 ጊዜ እየደገማችሁ አቤቱ ጸሎቴን ስማ እያላችሁ በመዝሙር 16 ጨርሱት። ወደ ገበያችሁ ስትወጡ እንደነገርኳችሁ፣ ወደ ስራ፣ ወደ አሁን አገር ስትሄዱ ከፊት ለፊታችሁ ሽፍታው፣ ቀማኛው፣ ሌባው፣ አሳዳጁ፣ ተንኮለኛው፣ ሸረኛው እንዳይጠብቃችሁ መዝሙር 22ን እግዚአብሔር እረኛዬ ነው የሚለውን 7 እየደገማችሁ ጠዋት ተነስታችሁ ፊታችሁን ወደ ምስራቅ አዙሩ። በተለይ ስትጸልዩ 7 እየጸለያችሁ ምን ታደርጋላችሁ? 3 ጊዜ አማትባችሁ በመዝሙር 16 ጨርሳችሁ ወደ ጉዳያችሁ ሂዱ። ሌሊት ተነስተ ዝም ብለህ ገበያ ወጥተህ ባዶ እጅህን አትመለስ። ሱቅ ከፍተህ ባዶ እጅህን አትመለስ። ሱቅህን ከመክፈት በፊት መዝሙር 22ን እግዚአብሔር እረኛዬ ነው የሚያሳጣኝ የለም በል። መጨረሻ ላይ የምጨምርላችሁ ቲፕ አለ የዚህ የመዝሙረ ዳዊት ክፍል። ስለዚህ ወደ የትኛውም ተግባራችሁ፣ ፍርድ ቤትም ይሆናችሁ፣ ወደ ስራም ይሆናችሁ፣ የስራ ኢንተርቪው ይሆናችሁ፣ ልክ ባለፈው እንደነገርኳችሁ መዝሙር 19 ላይ እንዳወራ ነው፣ እሱን ደግመን እናወራዋለን። ዜርፎር ፎከስ አድርጋችሁ እዚህ ላይ ትደበድባላችሁ። ጉዳያችሁ እንዲፈጸም፣ ገበያችሁ እንዲጎመራ፣ የሄዳችሁበት እንዲሳካ፣ ባዶ እጃችሁን እንዳትመለሱ እግዚአብሔርን ተስፋ አድርጋችሁ ትወጣላችሁ። እግዚአብሔርን ተስፋ አድርጋችሁ በደስታ ትመለሳላችሁ። ስለዚህ ወደ የትኛውም ተግባራችሁ ከመሄዳችሁ በፊት እግዚአብሔር እረኛዬም የሚያሳጣኝም የለም፣ ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተለኛል እያላችሁ መንገዳችሁን ስለ እግዚአብሔር አደራ ስጡ። ሶስተኛው መዝሙር 22 በሶስተኛ ደረጃ ለምን ይጠቅመናል ያላችሁ እንደሆነ ከቤት ውስጥም ይሁን ከምትሰሩበት ስፍራ ክፉ መከራ፣ ክፉ ሐዘን፣ የሚያስደነግጥ፣ የሚያስፈራ፣ የሚያሸብር ነገር እንዳይገጥማችሁ ነው።
አስቀድሞ እንዳይመጣ መከላከያ ታደርጉታላችሁ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ይመራኛል፣ በሕይወት ውኃ ዘንድ ያሳድረኛል እያልክ ነገርህን በሙሉ በእግዚአብሔር ትሸፍነዋለህ። ክርስቶስ ስላንተ ተሰቀለ፣ ስላንተ ሞት አይደለ? ስላንተ ታመመ፣ ስላንተ ቆሰለ አይደለም? አዎ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ወደ የትኛውም ተግባር ከመሄድ በፊት ምንም እኩይ ነገር ክፉ መከራ እንዳይመጣብህ አስቀድመህ ጠዋት ወደ ተግባር ከመውጣት በፊት ጠዋት ወደ መንገድ ከመውጣት በፊት 7 እየደገም ብትችሉ በመዝሙር 16 ጨርሱት፣ ወይም በመዝሙር 60 አቤቱ ጸሎቴን ስማኝ ነው የሚለው። አቤቱ ጸሎቴን ስማኝ። በተሰበረ ልቦናችሁ ቃታችሁ ነገራችሁን እናንተ እንደማትረጉ ሁሉን የሚያወጣና የሚያስገባ ቸሩ መድኃኔዓለም እንደሆነ የዓለማቱ ጌታ የፍጥረት ሁሉ ጀማሪና ፈጻሚ እሱ እንደሆነ ነገራችሁን መንገዳችሁን አሳልፋችሁ ለሱ ስጡት። እነዚህ 3 በጣም ወሳኝ ተብሎ የተጠቀሱ የመዝሙረ ዳዊት ትልልቆቹ ገቢራት ናቸው። ለነጋዴዎች፣ ለባለሱቆች፣ ለባለ ሆቴሎች ደግሞ ሌላ ቦታ ላይ እንዴት ተብሎ ተጠቅሷል? መዝሙር 22ን በወርቃማ ቀለም ጽፈህ ከመግቢያው ስቀል፣ በፍሬም በቆንጆ ፍሬም አሳብደህ ይላል። በወርቃማ ቀለም ብዙ ጊዜ ወርቃማ ቀለምን ይመርጡታል ከሀብት ጋር ቢኮዝ እነዚህ ጎልድ ኮይኖች ይሄ እነዚህ መዳብ ኮይኖች መዳብ አይነት እንትኖች ቀለበቶች እንደዚህ አይነት ነገሮች ዌልዝ ይስባሉ፣ ሀብት ይስባሉ ተብሎ ስለሚታመን ብቻ አይደለም። የዓለማችን ትልቁ መገበያያ ወርቅ እንደሆነ አንረሳውም። ወርቅ ላይ ያለው ሚስጥር ምንድን ነው የሚለውን ወደፊት እናየዋለን። ጎልድ ኮይኑ ይሄ ሁሉ የዓለም ሕዝብ በሙሉ ወርቅ ይሰበስባል። የወርቅ ዋጋው እየጨመረ ነው እንጂ ቀንሶ ሄዶ አያውቅም። ይሄ ሁሉ ወርቅ ይሰበሰባል። የት ነው የሚገባው ብላችሁ የጠየቃችሁ እንደው መድኃኔዓለም ነው የሚያውቀው። ስለዚህ ገበያ ያላችሁ ሆቴሎች አሏችሁ፣ ሱቆች አሏችሁ፣ ምንም አይነት ሱቅ ይሁን ምንም አይነት ድርጅት ይሁን ምንም አይነት ይሁን ይሄንን መዝሙር 22ን ብትችሉ በወርቃማ በፕሪንት በእንትንም ኤዲትም አስደርጉት እናንተ ወርቃማ ይሁን በጥሩ ፍሬሞች አሳብዳችሁ ዙሪያውን በሚያምር ፍሬም እንትኖች ሰርታችሁ ጎልደን ፍሬም በቃ የሚያምር ነገር አድርጋችሁ ከመግቢያው ስቀሉት። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ብለህ ሱቅን ትከፍታለህ። የሚያሳጣኝ የለም ብለህ ወደ ቤት ትገባለህ። በዕረፍት ውኃ ዘንድ ይመራኛል፣ ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል ብለህ እምነትህን፣ ኃይልህን፣ ተስፋህን፣ ሞገስን ሁሉ በፈጣሪ ታጥጥላለህ። የምትደገፋቸው ሰዎች ደስ ያላቸው ቀን ይከዱሃል። ተስፋህ መውጣት መግባትህ መድኃኔዓለም ብቻ ነው። ስትጎሰቁል መቼም ከአንተ የማይርቅህ አንድ እሱ ስለሆነ አንድዬ ስለሆነ፣ ስለዚህ እነዚህን የመዝሙረ ዳዊት 4 ትልልቅ ጥቅሞች በውስጣችሁ ውስጥ አድርጋችሁ መዝሙረ ዳዊትን በምትፈልጉ ሰዓት፣ ምክንያቱም ብዙ የመዝሙር ክፍሎች ስላሉ እያንዳንዳቸው በተለያየ ፐርፐስ ስለሚያገለግሉ፣ ነገር ግን ወደ ንግዳችሁ ስትወጡ ወደምትሄዱበት ጉዳይ የተለየ ጉዳይ ካላችሁ የታሰራችሁበት ጉዳይ ካላችሁ እንደነዚህና እንደነዚህ አይነት ነገሮች ላይ አነጣጥራችሁ በችግሮቻችሁ ላይ ተኩሱ። ዝም ብለህ አራውንድ አትተኩስ። አነጣጥረህ ችግርህን ምታው። ያንን ችግር ከሰበርክ በኋላ ወደሚቀጥለው ትሸጋገራለህ። ዊዝደም ኦፍ ሰለሞን ነኝ። ያልተነገረው የአባቶቻችን እውቀት በሚል በተከታታይ የመዝሙረ ዳዊት ክፍሎችንና ሌሎች አባቶቻችን ለትውልድ ጽፎ ያስቀመጡትን መድኃኒት ነክ የሆኑ ኸርባል ነክ የሆኑ ነገሮችን እውቀቶችን በተከታታይ በዚህ ዩቲዩብ ቻናል ላይ ያቀለቅላችኋለሁ። በተቻለ መጠን ሰብስክራይብ ለማድረግ ሞክሩ። ምናልባት ከቲክቶኩ ወደዚህ በምትመጡ ሰዓት ላይ እንትን የሚላለ ሰብስክራይብ ብላችሁ ስትገቡ ሳይኒን የሚላለ ሳይኒን ብሎ የሚያስቸግራችሁ ከሆነ ዊዝደም ኦፍ ሰለሞን ብላችሁ በእንግሊዝኛ ጻፉና የተረሳው የአባቶች ጥበብ ብላችሁ ዩቲዩብ ውስጥ ገብታችሁ ያኔ ሰብስክራይብ ለማድረግ ይመቻችኋል። ስለምታደርጉት ሰብስክራይብ እና ቪዲዮዎቻችንን ስለምትከታተሉ ላይክ እና ሼር ስለምታደርጉልን አመሰግናለሁ። ወንድማቸውና አባታቸው ዊዝደም ኦፍ ሰለሞን። መልካም ምሽት።